ሰላም ሰላም ጤና ይስጥልኝ እንደምናችሁ የደጋልት ቤተሰቦች ሰላም ናችሁ ወይ? እንኳን ለ2018 ዓመተ ምህረት በሰላም አደረሳችሁ። የደጋልት ቤተሰቦች ትንሽ ስለ ሀዋሳ ቆይታችንን የሆነ ነገር ልበላችሁና የ2018 ዓመተ ምህረት እቅዳችንም ደግሞ በጥቂቱ አስታውቃችኋለሁ። እንግዲህ እንደሚታወቀው የደጋልት ቤተሰቦች እስካሁን ስንሰራቸው የነበሩ ቪዲዮዎች ኦልሞስት ወደ 50 ቪዲዮዎችን ለቀናል። እነዚህ ቪዲዮዎችን በብዛት ሲሰሩ የተሰሩት ሀዋሳ ላይ ሆነን ነበረ። ከሀዋሳ ሆነን ነበረ ስንለቃቸው የነበረው። አሁን ደግሞ ወደ ቀድሞ ህይወታችን ማለት ወደ አዲሱ ህይወታችንም ጭምር ማለት ነው ወደ ሳውላ ተመልሰናል ማለት ነው። እዚህ ሳውላ ሆነን እንግዲህ ደጋሊት አለን የሚላቸው ፕሮግራሞችን ከዚህ ከሳውላ ሆነው እንደሚያቀርባቸው እንደምናቀርብ ያው ከወዲሁ እንድታውቁልን እንፈልጋለን። እዚህ ላይ ሆነን የምንሰራቸው ስራዎችን በተመለከተ ወደኋላ እመለስበታለሁ። አሁን ግን ትንሽ ስለ ሀዋሳ ቆይታችን እንደሚታወቀው ሀዋሳ ላይ በአራት ቻናሎች እንሰራ ነበረ። የመጀመሪያው ቻናላችን ምንድነው? ኤግል ፖድካስት የሚለውን ነው። የኤግል ፖድካስት ላይ ወደ 1600 ሰብስክራይበር ያለው የፖድካስት ነው። የዩቲዩብ ቻናላችን ፖድካስት ቻናላችን ነው። ሌላኛው ደግሞ ሀይል ሾው ነው። እሱም ኦልሞስት አዲስ የተጀመረ ስለሆነ ለትግርኛ ተከታታዮች ብለን ያዘጋጀነው ሾው ነው። በዛም የተወሰኑ ዝግጅቶችን ለቀናል አሁንም እንለቃለን ማለት ነው። ሌላኛው መሌ ቲችስ የሚለው ነው። መሌ ቲችስ እንግዲህ ባዮሎጂ አካዳሚክ ነክ የሆኑ ነገሮች ከ9 እስከ 12 ለመልቀቅ የታቀደ የታሰበ ቻናል ነው። እስካሁን የተለቀቁ ቪዲዮዎች የ11 እና 12 ባዮሎጂ 11ኛ እና 12ኛ ክፍል ባዮሎጂ በሚገባ ቲቸር መላኩ የሰራቸው ቪዲዮዎችን ለቀናል ስንለቅ ቆይተናል። ቀጣይም ይለቃል ማለት ነው። ሌላኛው ቻናል ምንድነው? ይሄኛው ቻናል ይሄ የምትመለከቱት ደጋሊት ፖድካስት ነው። እንግዲህ በደጋሊት ፖድካስት እዛ ጋር ሆነን ስንሰራቸው የነበሩ ቪዲዮዎች ምንድን ናቸው? በዋናነት የግሪክ ሚቶሎጂ የግሪክ አፈ ታሪክ ነው። ይህ የግሪክ ሚቶሎጂ በቲቸር መልአኩ ወይም በመምህር መልአኩ ሲቀርብ የነበረ ዝግጅት ነው። አሁን ደግሞ የቲቸር መላኩም እኔም አለንበት ሁለታችንን ሆነን የምንለቀው የምንሰራበት ቻናላችን ነው ማለት ነው። ከዛ በተጨማሪ ሌሎች ዝግጅቶችም አሉ። በእቅዴ ላይ ሳወራ በደንብ እነግራችኋለሁ ማለት ነው። እንግዲህ በአጠቃላይ የሀዋሳ ቆይታችንን 4 ቻናልን ኦፕሬት እያደረግን ነበረ ያሳለፍነው። ደስ የሚል ቆይታ ነበረ። በጣም በእውቀት እኔ ይሄ ክረምት ከምገልጽላችሁ በላይ አሪፍ የሆነ ክረምት የነበረ ክረምት ነው። በእውነት የባከነ ሰዓት አልነበረም። ፉል ታይማችን ስራ ላይ ነው የምናሳልፈው። ስራ ላይ ስንሰራ ምንድነው እየተጋገዝን ነው። መድከም ሊኖር ይችላል፣ መሰላቸት ሊኖር ይችላል። አንዱ ሲሰለች አንዱ ሲደግም አንዱን እየበረታ እንደዛ ሆነን ኦልሞስት ጊዜው ሳይታወቀን 3 ወር ሙሉ አሳልፈነዋል። እና ብዙ ቪዲዮዎችን ለቀናል። በደጋሊት ብቻ እንኳን ወደ 50 ቪዲዮዎችን ለቀናል። እንዲሁም በመሌ ቲችስም ወደ 30 ምናምን ቪዲዮዎችን ለቀናል። በሀይል ሾውም እንደዚሁ ብዙ ቪዲዮዎችን ለቀናል። በኢግልም እንደዚሁም በጣም በርከት ያሉ ቪዲዮዎችን ለቀናል። ይሄ እንግዲህ በጣም የሚደነቅ ስራ ነው ማለት ነው። አሪፍ ነው። ቢሆንም ግን እኔ ለተመልካቾቻችን የማስተላልፈው መልእክት አለኝ። መልእክቴ ምንድነው? ቪዲዮዎችን ታያላችሁ። ብዙ ቪዲዮዎችን ይታያሉ ተመልካች አለ። ነገር ግን ሰብስክራይብ ሳታደርጉ ነው የምታዩት። ሰብስክራይብ ላደረጋችሁ የደወል ምልክቷን በመጫን ኖቲፊኬሽን ወይም የሰራናቸው ዝግጅቶችን ቶሎ ወደ እናንተ እንዲደርሱ የደወል ምልክቷን ተጫኗት። በአራቱ ቻናሎች በእግልም በሀይል ሾውም በመሌ ቲችም እንደዚሁም በደጋሊትም ሰብስክራይብ ያደረጋችሁ ቤተሰቦች ደውሏን በመጫን እያንዳንዱን ቪዲዮዎችን ስንለቃቸው በጊዜ እናንተ ጋር እንዲደርሱ ይረዳችኋል ማለት ነው። ስለዚህ ደወሏን ተጫኑ። ሁለተኛው ሰብስክራይብ ሳታደርጉ የምትመለከቱ ቤተሰቦችም አላችሁ። እናንተም ኦፊሻሊ አድርጉትና ሰብስክራይብ በማድረግ አባል ሆኖ ደንበኛ ሆኖ ቤታችን ቤታችሁ ነው። እኛ እናንተን ይዘን ነው ይሄን ቻናል ያደረግነው እና መመልከት ብቻ ጥሩ ነው። መመልከትም ግን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ስራዎቻችን እንድታዩልን በጣም ደስ ይለናል። ለእኛ ትልቅ ብርታት ትልቅ ድጋፍ ነው እና ሌላ ነገር አይደለም የምንጠይቃችሁ። ሰብስክራይብ አድርጋችሁ ዝግጅቶቻችንን በመውደድ ከወደዳችኋቸው ማለት ነው ላይክ ማድረግ ትችላላችሁ። ሀሳብ አስተያየት እንደዚሁ ቅሬታ ካላችሁም ደግሞ መጻፍ ትችላላችሁ እና
በአጠቃላይ የሰራናቸው ስራዎችን በተመለከተ ወደኋላ ባክ አድርጋችሁ ብታዩዋቸው ጠቃሚ ቪዲዮዎችን አሉ በሁሉም በአራቱ ቻናሎች እና ገብታችሁ ተመልከቱ የሚል ነገር ነው። ሰብስክራይብ ሳታደርጉ የምትመለከቱ ቤተሰቦች ግን አቤት አቤት አቤት! ይሄ ምንድነው? ይሄ ምንድነው? በእርግጠኝነት እናንተ ንፉጎች አይደላችሁ። እኔ ንፉግ አይደለም። ሁሉም ቤተሰቦቻችን በጣም የምንወዳችሁ ተወዳጆች ናችሁ። ንፉጎች አይደላችሁም። ቢሆንም ግን ሰብስክራይብ አድርጉ። ሰብስክራይብ በማድረግ ቤተሰብ ብትሆኑ ያው እንመርጣለን ማለት ነው። ሌላው የ2018 እንግዲህ እንዳልኳችሁ ወደ ሳውላ ተመልሰናል። ሳውላ ላይ ምን ይሰራል? በድጋሌት ምን ዝግጅቶች ይቀርባሉ? በኤግልስ በኃይል ሾውስ በመሌስ ምን የሚሉ ትንንሽ አጠር አድርጌ ልንገራችሁ። ኃይል ሾው ሲምፕል እና ቀላል ነው። ትግርኛ ስለሆነ በትግርኛ የሚተላለፉ ዝግጅቶች ማንኛውም ዝግጅት በኃይል ሾው ይለቀቃል። በየትኛው አካል ይሰራ ይለቀቃል ማለት ነው። በኢግል አንዳንድ ጠቃሚ የሆኑ የሳይኮሎጂ ትምህርቶችን ጠቃሚ የሆኑ ለህይወት ጠቃሚ የሆኑ የሚባሉ ነገሮች በዛ ጋር እናደርጋለን፣ ፖስት እናደርጋለን። ተከታተሉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እኛም አበረታቱን እንጂ። ሌላኛው ቻናላችን ምንድነው? መሌትቼስ ነው። መሌትቼስ እንግዲህ እዚህ አካባቢ የምትገኙ በየትኛው የዓለም ኮርነር ያላችሁ የባዮሎጂ እና የባዮሎጂ አፍቃሪዎች ወይም የባዮሎጂ ተማሪዎችም ካላችሁ በእውነት አሪፍ የሆኑ ኮንተንቶችን በዛ ይለቀቃሉ እና ተከታተሉን። በተሻለ ኮንተንት ወደ እናንተ እንድመጣ አበረታቱን። ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ቻናሉን አበረታቱት፣ እንዲያድግ አድርጉት የሚል ነገር ነው። ሌላው በኤግል ማነው በደጋልት ፖድካስት ነው። ደጋልት ፖድካስት እንግዲህ ምን ይቀርባል ያላችሁኝ እንደሆነ በደጋሊት የነበሩ ስራዎችን ፕሮግራሞችን ይቀጥላሉ። የግሪክ ሚቶሎጂ፣ የኢጂፕት ሚቶሎጂ፣ የሮማን ሚቶሎጂ፣ የአውሮፓም የአሜሪካም እንዲሁም ደግሞ የአፍሪካ ኢትዮጵያም የምንለቅ ይሆናል። ይሄ አንድ የዝግጅታችን አንዱ አካል ነው። የጦርነት ጀብዶች፣ ቆየት ያሉ የጀግንነት ስራዎችን እኛ በአሪፍ አቀራረብ እናቀርብላችኋለን ብለናል። እንግዲህ በዚህ ዙሪያ ላይ ኢንተረስት ያላቸው ሰዎች ከኛ ጋር አብራችሁ መስራት የምትፈልጉን ካላችሁ ደውሉልን። አዲሳችን አለ፣ በውስጥ መስመር ማነጋገር ትችላላችሁ። ሌላው ደግሞ የደጋልት ዝግጅት ምንድነው? ደጋልት ሻይ ቡና አለ። ደጋልት ሻይ ቡና ምንድነው? ሰዎችን እንግዳ እየጋበዘ እንግዲህ እኔ ስቱዲዮ ውስጥ ነው ያለሁት አሁን። እዚህ ስቱዲዮ ውስጥ በመጋበዝ ዝግጅቶችን እንሰራለን ማለት ነው። አይ ፕሮሚስ እዚህ ጋር እንግዲህ ዩኒቨርሲቲ መምህራኖች አሉ፣ ኢኮኖሚን በተመለከተ የኢኮኖሚ ትምህርት ክፍሎች አሉ፣ ምሁራኖች አሉ። ከከተማም ሰዎች እየጋበዝን ምርጥ ፕሮግራሞችን እናስተላልፋለን። ታሪክም በተመለከተ እንግዲህ ታሪክ ምሁራን አሉ፣ መምህራኖች አሉ። እነሱም እየጋበዝን ማቅረብ ያለብን ነገር ወደ እናንተ እናቀርባለን። የሳይኮሎጂ ምናምን እነዚህን ነገሮችንም እዚህ ጋር ካሉ የትምህርት ክፍል መምህራኖች በጋራ በመሆን የምንሰራቸው ስራዎች ይኖራሉ ማለት ነው። አሪፍ የሆነ ዝግጅት ነው የሚሆነው። በእውነት ጠቃሚ የሆነ ነገር ነው። አሁን ማሰስገሰስ ምናምን ብሎ ነገር የለም። ጥርት ያለ ነገር ለእናንተ እውቀት ይሆናል የሚለውን ነገር ብለን ያሰብነውን ነገር ነው ወደ እናንተ የምናቀርበው። ስለዚህ እዚህ ውስጥ ላይ ያሉ ሰራተኞች እነማን ናቸው ካላችሁን፣ አካዳሚክ ፕሮፋይላቸው በጣም ዴቨሎፕ የሆነ አሪፍ የሆነ የተሻለ የሆነ ነው። መምህራኖች፣ ሌክቸሮች፣ ዩኒቨርሲቲ መምህራኖች አሉ። እነሱን ናቸው የምናቀርባቸው። ከዛ በተዘለለ ደግሞ ደጋልት ኢንተርቴይንመንት ላይ ብዙ ዝግጅቶችን ያካተተ ሌላ ፕሮግራም አለ። እዚህኛው ፕሮግራም ላይ ደጋልት ተማሪዎች በዋናነት የሚሰሩበት ነው። መዝናኛ ፕሮግራሞችን በሚገባ ይሰራሉ። አጫጭር ድራማዎች አሉ፣ ፊልም አለ። በየአካባቢው ላይ የሄዱ ኢንተርቪው ቃለ መጠይቅ በማድረግ ወደ እናንተ ዝግጅቶችን የሚያቀርብበት ሌላ ደጋሊት ኢንተርቴይንመንት ወይም ደጋሊት መዝናኛ ነው። በመዝናኛው ዙሪያም አይ ፕሮሚስ ምንም ችግር የለም ማለት ነው። ደጋሊት በሁሉም ነገር 2018 ተዘጋጅቶ ነው የቀረበው እና እንድትከታተሉ እንጋብዛለን ከወዲሁ ማለት ነው። ይህን ከሆነ ከእናንተ የምንፈልገውን ነገር አለ፣ የምታውቁትን ነገር ነው። እስኪ ሰብስክራይብ አድርጉ። ያላደረጋችሁ ዝም ብላችሁ የምትመለከቱ ሰዎች ካላችሁ ከዚህኛው ቪዲዮ መጀመር ትችላላችሁ እና ሰብስክራይብ በማድረግ ጀምሩ። እስኪ ሰብስክራይብ አድርጉ። ትንሽ ጊዜ ልስጣችሁ፣ አድርጉ። ጥሩ። ኖቲፊኬሽን እንዳትረሱ። ያቺ የደወል ምልክቷን እሷን ጫን በማድረግ ኖቲፊኬሽን ቶሎ እንዲደርሳችሁ አድርጉ። ጥሩ። እሺ አድርጉ። አይ በቃ እንዳደረጋችሁ ተስፋ እናደርጋለን። እንግዲህ ይሄ ግብዣችን ነው። ከኛ ጋር መስራት የምትፈልጉ ሰዎች ካላችሁ ችግር የለውም። ቤታችሁ ነው። በየትኛው ቻናል ላይ መጥታችሁ መሞከር ትችላላችሁ። ሀሳብ አስተያየት ካላችሁ ወይም የራሳችሁ ማስተላለፍ የምትፈልጉት መልእክት ካለ መልእክት ይሄ ለእናንተ የተዘጋጀ ቤታችን ነው እነሆ ብለናል። እንግዲህ አዲሱ ዓመት 2018 እንግዲህ የስኬት ዘመን፣ የፍሬ ዘመን፣ ፍሬያማ የሆነ ዘመን እንደሚሆንልን ተስፋ በማድረግ ነው እንግዲህ የደጋሊ ቤተሰቦች
ሰላማችሁን ይብዛለን ባላችሁበት። ይህ